ብለሽ ነው ምንድነው የምትፈልጉት? ኑና መልሱላታ ህይወቷን። እሺ ዴዚ ገፍትራ ነው እንደሞተችው ቀኗ ደርሶ ነው የሞተው። የእናንተ የዘር መዘዛችሁ ያልቅምና እኛ ምን አገባቸው እነዚህ ልጆች? ድሮም የወጣት ቀጣፊዎች ናቸው። ወጣትነትሽን አልኖርሻትም። ሊያም ብትባይ አልኖርሽ 45 ዓመትሽ ነው። ከ45 ዓመት አንድ ዓመት ከባልሽ ጋር አልኖርሽም። አንድ ዓመት። ይሄንን እንደ ላይፍ እንዳታወሪ። ገብቶሻል? እንደ ላይፍ እንዳታወሪ። አንድ ዓመት እንኳን ሪሌሽን ውስጥ መኖር ያልቻልሽ ሰው ነሽ። ምክንያቱም ነጥቀሽ ነው ያገባሽው። ነጥቀሽ ቬሎሽን ገዝተሽ ምን ገዝተሽ ከቱርክ ገብተሽ ቀለበት ሁላ ሳይቀር ራስሽን የገዛሽው። ልክ ያልተኛንበት አልጋ የለም አይነት ታሪክ አታውሪ። ገብቶሻል? ከዛም ተገናኝቶ ተለያዩ የሚል አይነት ታሪክ እኔ ብዬ ነበር ብለሽ ያንቺ የቆሻሻ ሪሰርች መስሪያ አይደሉም ልጆቹ። ሊቭ ልጆቹን አሉ። ከሌሎቹ ላይ ችግር ካለብሽ ቀጥታ ለምን አታናግራቸውም? ምን ሰበብ እየፈለግሽ ሰው ትናገሪያለሽ? ምን ነው በአንቺ እድሜ ያሉ አሮጊቶቹ በጣም ነው ሰፖርት የምታረጋቸው። ህፃናቶቹን ግን አቢውስ ስታረጊ ነው ማይሽ። አቢውስ ስታረጊያቸው ልቅንቃሚ ያንቺ አይነት ጅራሬ ለሆነች ማሜ እናንተ የምትመኙትን ህይወት ነው እሷ መታ ከባሏ ጋር ባሏ ነው ለካ እውነት ቁሌታ ያንቺ ብጤ ስለሆነች መጥቶ በየቡና ቤት ተሽከርክሮ በብሬ ከፍዬ እኔ ዘርማን ዘርሽን ባልሽን ሁላ ሳይቀራለ እንደ ቡና ቤት እኔ ከከፈልኩለት ከኔ ጋር መሄዱና መምጣቱ ይቀር። ይሄው ላይፍ ነው። ይሄ እንትን ነው ህይወት ነው። ልጄን የትም ጥዬ ልጆቼ ለዛውም 12 ዓመት ያልሞላቸው ልጆች ይሄ ነው ያንቺ የመጨረሻ ታርጌትሽ? በህይወትሽ የምትጠብቂው ህይወት ነው ይሄ ነው? እኛ ሀገራችን ላይ እኛ ከሀገር ተከልክለን እዚህ ያለን መሰለሽ እንዴ? ፈልገን ነው እኮ እዚህ ያለን። ካንቺ የበለጠ መስዋዕት የከፈልባት ሀገር እንዳለችን ታውቂያለሽ። ሁለተኛ እንደዚህ አይነት አሽሙር ነው ላይ ተናገሪ።